ነገ ሐምሌ 5 አቤት 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 የቤተ ክርስቲያን ብርሃኗ ስለሆኑ ብርሃናተ ዓለም እየተባሉ የሚጠሩ አንደኛው አንተ ዓለት ነህ፣ በዚህች ዓለት ላይም ቤተ ክርስቲያንን እሰራታለሁ እመሰርታታለሁ ተብሎ ሊቀ ሐዋርያት የተባለና ስሙ በራሱ በመድኃኔዓለም አንደበት የወጣለት፣ ሁለተኛው ደግሞ በራሱ በመድኃኔዓለም በኢየሱስ ክርስቶስ አንደበት ምርጥ ዕቃ ተብሎ የተጠራና የተመረጠ በነገስታት በመኳንንት በሹማምንትና በአሕዛባውያን ላይ በወንጌል መዶሻ እንዲቀጠቅጣቸው የተመረጠ ምርጥ ዕቃ ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በመጨረሻዋ ሰማዕትነት ሊቀበሉ ባሉባት ሰዓት ተገኝቶ ለሁለቱም በዓላቸውን ያከበረውን ዝክር መታሰቢያቸውን ያደረገውን በስማቸው ቤተክርስቲያን ያሰራውን ለቤተክርስቲያናቸው ማንኛውንም አቅሙ የሚፈቅደውን መባዕና ስጦታ ያበረከተውን በስማቸው በተሰየመ ቤተክርስቲያን ተገኝቶ በስማቸው የጸለየና የተማጸነውን እንደዚሁም ደግሞ በዓላችሁ በሚከበርበት ቀን ከሚበላውና ከሚጠጣው ከፍሎ ለነዳያን የመጸወተውን ሰው የእሳትን ባህር አሻግሬ በመንግሥተ ሰማያት ከእናንተ ጋር አስደስተዋለሁ አስቀምጠዋለሁ የተባለላቸው ምን እሱ ብቻ በስማቸው የተሰየመን ቤተክርስቲያን ቅዱሳን መላእክቶቼ በእሳት ሰይፍ አጥረው እንዲጠብቁት አድርጋለሁ የተባሉ እኒህ ማኅቶተ ቤተ ክርስቲያን የቤተ ክርስቲያን መብራቷ ብርሃናተ ዓለም ቅዱሳን ጴጥሮስ ወጳውሎስ ነገ ሐምሌ 5 ሰማዕትነትን የተቀበሉበት የዕረፍት በዓላቸው ነው። ወገኖቼ ስለ እነዚህ ኃያላን ቅዱሳን መጻፍና መናገር የሚችል እንደምን ያለ ሰው ነው? እኔ ኃጢአተኛውና ወራዳው ሰው ስለ እነዚህ ቅዱሳን የዓለምን ነገር ሲናገር በነበረ አንደበቴ ምን ብዬ መናገር፣ እንዴትስ አድርጌ ስማቸውን ልጠራው፣ እንዴትስ አድርጌ ስማቸውን ላወድሰውና ላዘክራቸው እችላለሁ? እስኪ በከመ ምሕረትከ ጌታ ሆይ ብዬ በቅዱሳን አባቶች ጸሎትና ምልጃ ግን ጥቂት ነገር ልሞክር። አንደኛ ሊቀ ሐዋርያት ቅዱስ ጴጥሮስ መሰረተ ቤተ ክርስቲያን የቤተ ክርስቲያን መሰረቷ አለቷ የሐዋርያት አለቃ ሊቀ ሐዋርያት ስሙ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በጣፋጭ አንደበቱ የወጣለት ሚስት አግብቶ በትዳር አሳ ያጠመደ እየኖረ እያለ በ56 ዓመቱ መድኃኔዓለም ኢየሱስ ክርስቶስ መጥቶ ከ12 ሐዋርያት አንዱ እና የ12 ሐዋርያት አለቃ አድርጎ የመረጠውና የሾመው ጌታችን በተያዘበት ሐሙስ ምሽት ስህተት ሰርቶ ንስሐ በመግባቱ ለእኛም ምሳሌ ትምህርት የሆነልን ቅዱሳን ሐዋርያትን ጠብቆ ለጸጋ መንፈስ ቅዱስ ያበቃ ከበዓለ 50 በኋላም ዓለምን በአህጉር ከፋፍሎ ለሐዋርያት ያስረከበ በስተርጅናው እጅግ በጣም አሰቃቂና ብዙ መከራዎችን የተቀበለ በሰውነቱ ጥላ ድውያንን ይፈውስ የነበረ ስንዴን በአንድ ቀን ዘርቶ አሽቶ አፍርቶ ያሳየ በአንድ ቀን ስብከት ከ3000 በላይ አሕዛብን ወደ ክርስትና የመለሰ የሐዋርያት አለቃ ሊቀ ሐዋርያት ነውና ከቅዱሳን ሐዋርያት ጋር በየአህጉሩ አብሯቸው እየዞረ ስብከተ ወንጌልን ያስፋፋ ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ጋር በመሆን ከእናቱ ማኅፀን ሲወጣ ጀምሮ አይነ ስውር ሆኖ የተወለደውን ሰው አይኑን ያበራ የንጉሡን ልጅ ከሞተ ከሸተተና ከበሰበሰ ከ3 ወር በኋላ እንደገና ወደ ሕይወት በመመለስ የአንጾኪያን ሕዝብ እስከ ንጉሡ ድረስ ወደ ክርስትና የመለሰ መሬትንም ረግጦ ውሃ አፍልቆ ሕዝቡን በሙሉ በአብ በወልድ በመንፈስ ቅዱስ ስም ያጠመቀ በሎዶቅያ ያሉ ምእመናን የቂሳሮስ ወንዝ ልኩን አልፎ ሞልቶ ሕዝቡን እየጨረሰ ነው ብለው መልእክት ቢልኩበት ይሄ ቅዱስ ሐዋርያም ተወዳጁን ቅዱስ ዮሐንስ ወልደ ነጎድጓድን ወደዚያች ሀገር ልኮታል። ይሄ ቅዱስ ዮሐንስ ወልደ ነጎድጓድም ወደዚያች ሀገር እየሄደ እያለ መንገድ ላይ አንድ በግ አገኘና ይህንን በግ ጠራና ወደ ቂሳሮስ ወንዝ ሂድና የጌታ ደቀ መዝሙሩ ልኮኛል፣ አንተ ከልክህና ከወሰንህ እንዳታልፍ በእግዚአብሔር ስም የታሰርክ ሁን ብሎሃል በለው አለው። ያን ጊዜም በጉ ወደ ቂሳሮስ ወንዝ ሂዶ በሰው አንደበት ተናግሮታል። ወንዙም እንደታዘዘው ቆሟል። የዚህ ቅዱስ ሐዋርያ ተጋድሎ ምኑ ተነግሮ ምኑ ይቀራል? አንዲት ሴት 2 ልጆቿ ቢሞቱባት በሊቀ ሐዋርያቱ ስም ብትማጸን መድኃኔዓለም ኢየሱስ ክርስቶስ ከሰማይ ሰማያት ራሱ ወረደና በሊቀ ሐዋርያው በቅዱስ ጴጥሮስ ስም ተማጽነሻልና አይዞሽ ልጆችሽ ድነውልሻል ተነስተውልሻል ብሎ ተናግሯታል። ይህ ቅዱስ ሐዋርያ በእነዚህ አይነት ተጋድሎ ከኖረ በስተርጅናው ብዙ መከራዎችን ከተቀበለ በኋላ በ66 ዓመተ ምህረት የኔሮኑ ቄሳር ወታደሮቹን ልኮ ሊያሰቅለው ሲል ይሄ ቅዱስ ሐዋርያ እነዚያን ወታደሮች እባካችሁን ቆይ አንዴ አትስቀሉኝ፣ ከጌታዬ ጋር እኩል ፊት ለፊት ከምትሰቅሉኝ ባይሆን ቁልቁል ዘቅዝቃችሁ ስቀሉኝ ብሎ የለመነ በዚህ ጥያቄው ምክንያትም ዘቅዝቀው የሰቀሉት ተዘቅዝቆ በመሰቀሉ ምክንያትም ደሙና ናላው በአፉ በአፍንጫውና በጆሮ ፈሶ ሰማዕትነትን የተቀበለው ይህ በበጎ እረኝነቱ ምክንያት የመንግሥተ ሰማያት መክፈቻ ቁልፍን የተቀበለ በ88 ዓመቱም ሰማዕትነትን የተቀበለ
የተቀበለው ሊቀ ሐዋርያት የሐዋርያት አለቃ መሠረተ ቤተ ክርስቲያን የቤተ ክርስቲያን መሠረቷ የቤተ ክርስቲያን አለቷ አርሳይሮስ የዓለም ሁሉ ሊቀ ጳጳስ ፓትርያርክ አሳ አጥማጁ የዮና ልጅ ስምዖን ብርሃነ ዓለም ቅዱስ ጴጥሮስ ኬፋ ነገ ሐምሌ 5 ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። ሌላውና ሁለተኛው ብርሃነ ዓለም ምርጥቃ ቅዱስ ጳውሎስ። አቤት አቤት! ስለዚህ ቅዱስ ምን ማለት ምን መናገር እንችላለን? በዓለማዊው በመንፈሳዊም ዕውቀት የተካነ እንዲሁም ደግሞ በአካል ጉልበትና በተክለ ሰውነት ይህ ቀረሽ የማይሉት ጀግና፣ ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ለበብ ያለ፣ ዓይኑ የተኳለ የሚመስል፣ አፍንጫው ቀጥ ያለ ሸንጎበታም፣ ጉንጩም እንደ ጽጌረዳ የሚመስል መልኩ ውብ የነበረ ሲሆን እርሱ ግን ሁሉንም ስለ ክርስቶስ ፍቅር ብሎ የናቀና የተወ በመጀመሪያ ሕይወቱ ቀናተኛ የኦሪት ምሁር ነበርና በሕማማት ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን ሲገፈትሩት እርሱን ቢረግጠው ለምን ትገፈትረኛለህ? ለምን ትረግጠኛለህ? ብሎ ባልተለፋ ጠፍር አስገርፎት ነበር። ወደ ክርስቶስ ፍቅር ከተመለሰ በኋላ ግን ይህንን ስህተቱን እያሰበ እያዘነ እያለቀሰና እየተከዘ የኖረ የለቅሶና የእንባ አባት። ምን ይሄ ብቻ! ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሲወገርም ልብስ ያዥ ስለነበረ ያንን እያሰበ እያዘነና እያለቀሰ የኖረ የእንባ አባት። ምንም እንኳን በራሱ በመድኃኔዓለም በኢየሱስ ክርስቶስ ተመርጦ ዓለምን በዕርፈ ወንጌል ቢያርሳትምና በሰውነቱ ጥላና በልብሱ ጫፍ ሙታንን ቢያስነሳ ድውያንን ቢፈውስ አይነ ስውሮችን ቢያበራም እንኳን እነዚህን ቀድሞ መጀመሪያ ላይ የሰራቸውን ሁለቱን ስህተቶቹን እያሰበ በደመናና በንፋስ ሰረገላ እየሄደ ሊሰብክባቸው የሚገቡ ሩቅ ያሉ ሀገሮችንም ቢሆን እንኳን በእግሩ እየሄደ በመስበክና ራሱን በማንገላታት ወንጌልን የሰበከ ራሱን የቀጣ ታላቅ ቅዱስ ልሳነ ፍረት አንደበቱ እንደ ሽቶ የሚጣፍጥ ፈዋሴ ድውያንን የሚፈውስ ማኅቶተ ቤተ ክርስቲያን የቤተ ክርስቲያን መቅረዟ የአሕዛባውያን መምህር ሕይወቱን በሙሉ በምስጋና በለቅሶና በሐዘን የጨረሰ የጥበብ ምንጭ የጥበብ ባህር ከነገደ ብንያም የተገኘ የጠርሴስ ሰው ሲሆን በመጀመሪያ ስሙ ሳውል ይባል የነበረ ከእግዚአብሔር የተመረጠ ከእግዚአብሔር የተሰጠ ምርጥ ዕቃ ምሁረ ኦሪትና ቀናተኛ ፈሪሳዊ ሲሆን ሐዋርያትን ሲያሳድድ በደማስቆ ተራራ ላይ መድኃኔዓለም ተገልጾ በሦስት ቀን ልዩነት በነገሥታት በመኳንንት በሹማምንትና በአሕዛባውያን ላይ በወንጌል መዶሻ እንዲቀጠቅጣቸው የተመረጠ ምርጥ ዕቃ አድርጎ የመረጠውና የሾመው ይህችን ዓለም ብርሃን ሆኖ ያበራና ጨው ሆኖ ያጣፈጠ ከኢየሩሳሌም እስከ ሮም ከእንግሊዝ እስከ እልዋሪቆን እስከ ዓለም መጨረሻ ድረስ በመዞር ወንጌልን የሰበከ ስለ ወንጌል የተደበደበ ስለ ወንጌል የታሰረ ስለ ወንጌል የተሰቃየ ስለ ወንጌል የተዋረደ ስለ ወንጌል የተሰደበ ስለ ወንጌል በጦር የተወጋ ስለ ወንጌል በእሳት የተቃጠለ ስለ ወንጌል በድንጋይ የተወገረ በአፍም በመጻፍም ብሎ ያገለገለ በየቦታው ቢዘረዘር የማያልቅ አስደናቂ ተአምራትን የፈጸመ ለ25 ዓመታት ወንጌልን ያለመስልቸትና ያለመታከት የሰበከ እርሱን የመሰሉና እርሱን ያከሉ እጅግ በጣም ብዙ ደቀ መዛሙርትን አፍርቶ በ66 ዓመተ ምህረት በኔሮን ቄሳር ትእዛዝ አንገቱን የተሰየፈ አንገቱን የተቆረጠ ከጻፋቸው ከ14ቱ መልእክታት ውጪ ቅዱስ ሉቃስ ወንጌሉን ሲጽፍ የተራዳ በክፎቹና በጨካኞቹ አሕዛብ ላይ በወንጌል መዶሻ እየቀጠቀጠ ወደ ክርስትና እንዲመልሳቸው የተመረጠው ምርጥ ዕቃ ይህ ፈዋሴ ድውያን ልሳነ ፍረት ማኅቶተ ቤተ ክርስቲያን ብርሃነ ዓለም ቅዱስ ጳውሎስ ነገ ሐምሌ 5 አንገቱን ተሰይፎ ሰማዕትነትን የተቀበለበት የዕረፍት በዓሉ ነው። አቤት አቤት! ስለ እነዚህ ቅዱሳን ማውራት በፍጹም አይሰለችም። እንዴት ደስ ይላል ወገኖቼ! እጅግ በጣም ደስ እያለኝ ነው ይህንን ተጋድሎ ያጋራኋችሁ። እንግዲህ ይህ ቪዲዮ ጥሩ ቪዲዮ ነው፣ ረዝሞ ሊሆን ይችላል። ነገር ግን እጅግ በጣም ጠቃሚ ትምህርት ያለው ቪዲዮ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት አደራ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከብርሃናተ ዓለም ከቅዱስ ጴጥሮስና ከቅዱስ ጳውሎስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ቆየን።